بس هيك أنا دمو أكسجين إسكان وزد درس كهيلينكا على الركن الشان أنا لا فكر الناس دم منام الطول تاو على تاو الزبا في تاني تنقر كنت وهون بعيدو أدق مولو أنا لا فكر موت كان لبي وموت له عادي لا من إندزي هون بكا كناثنو غيري هذا اللي صار ثلاثة هن سجمر صوستنا شو غارسون وفوق هيك ضربت 2 منهم يمر رقدوا راحوا يمر بس الكترة تغلب الشجاعة روطو ولتو روتو أصلا هون يننتو سجمر هاني للسوا وزو واقنو يكفل كتنو يوصلاتو كذي بالك أنا لسوا إندز نقر فكر على النسم لسوا يعني ناتي كراتي وقدامي يا لهنيا تونا وقدامي يا منفسي تناتي وقدامي انكفوهنا لودم وقدامي الفتي بنياني وقدامي بهي وتسكالب وقدامي سايكدن عيني وقدامي أتاكس بنياتي أسيت بقولي هميتي تعقشي هلا وليما برهان بالليل وجلما سود ما نري بنزول بيما فكرين ما كربي بهميت تتا وناتي ما سلي يعني ويت يلاتا زهناي ما سلي وشتنا ويانا كان سوت أفر ስለዚህ እነሱ መካፈል አለባቸው ከጀርባ የመጣ ሰው ደግሞ የሚያጠፋ ሰው ነው ያጠፋ ነው ነይ ቆይ ወዴት ነው የምትሄጂው ስሚኝ እኮ ይኸውልህ ቆይ አሁን ተረጋጋ ስማኝ ይኸውልህ ኤሪክ እኔ የምልህን ስማኝ ተረጋጋና ከዛ በኋላ ቀስ ብለህ ትሄዳለህ አሁን እንዲህ የሚያቻኩል ነገር ላይ አይደለም ያለው እኮ ما يقدر لبي لازم اروح البيت ቆይ ለምን አትረጋጋም ሰው የሚለን ስማም لازم اروح البيت እኮ ወደ ትሄዳለህ ወደ ቤት እኔ እኮ አትሄድ አይደለም ግን የታመመ ሰው መጀመሪያ የሚሄደው ወደ ቤት ሳይሆን ወደ ሆስፒታል ነው ተረዳኝ ወደ ሆስፒታል ትሄዳለህ ሄለን ትመጣለች ሄለን ትምጣና አብረን እንሄዳለን ሲጀመር ليش بدي اروح على الهوسبيتال اليوم ምንም አልሆንኩም አትበል እንደዚህ ሆነ እንዴ እስኪሞት ነው እንደምትጠብቀው ቆይ ምን ሆነህ ነው እንዴ ይሄ አሁን አፍንጫክ ሳይሰበር አይቀርም ባይዚ አፍንጫህን አግኝተውካል እንዴ لازم اروح على البيت اول ما ሄለን ሳትመጣ መሄድ አለብኝ ትምጣ ጠርተናታል ግዴታ ማወቅ አለባት እሷ ሲጀመር እንደዚህ ሆነ ክራሱ ለብቻክ ብትሄድ እኛን ሰው አታረገንም የምሬ ነው ማለት اذا شافتني هيك هنا راح تزعل ገብቶኛል እኮ ግን ማለት ነው እንደዛ ነው መሆን ያለበት ተረጋጋ ኤሪክ በእናትህ አታስጨንቀኝ አንተም አሟላ ነገሮችን ቻል አድርገህ እዚህ ነገሮችን እናስተካክል ከዛ ወደ ሆስፒታል እንሂድ ቤት ሄደህ ምንም አሰራም ቆይ ተረጋጋ ቁጭ በል አይዞ መደገፍ ፈልገህ ነው بس لازم اروح على البيت قبل ما تجي አይሆንም ወደ ቤት አይደለም ወደ ሆስፒታል ነው መሄድ ያለብን መጀመሪያ እሺ ለምን ልብስ አንቀየርለትም እሺ ልብስ እንትን በለ እኮ ልብስ ልስጥቅ ቆይ ልብስ ላምጣልህ አምጣለት የሆነ ቀያሪ ልብስ አይሆንም እንደዚህ ሆነ መታየት የለበትም ሲጀመር ምን ሆነ ነው እንዴ خلاص بروح البيت ነው የምሄደው እንዴ ልብስ አልፈልግም ለምን ሰማኝ ሄለን ትምጣና ሆስፒታል እንሄዳለን እስከዛ ልብስ ቀይር እንደዚህ እንደተኛ አልተጦሱ ሰፊ ስለሆነ ይበቃል ما في مشكله እሺ በል ቤተውን መሄድ አለብኝ انا ሄለን ሳትመጣ ሆስፒታል ለምን ልሄድ ما في داعي አይፈልግም ይሄን ልብስ ለምንድን ነው የማትለብሰው ልብስ ልበስ አይደለም ቆይ ምናልባት እኮ ልብስ መልበስ ላይ ፈልግ ይችላል ገባ እንደዛ ሼም ችግር የለውም ግን ይኸውልህ አሁን እንደዛ ነው ቆይ አይደለም ስማኝ ችግር የለውም በቃ መልበስ ካልፈለገ ቶ አይ ቲንክ እንደዛ ነው የሚመስለኝ እሱ ልብስ ነው
አልፈልግም ልብስ ቤት ልሂድ ሆስፒታል ማፊ ዳይ ቆይ ተረጋጋ ትምጣ ሄለን እኛን ትቆጣናለች ገባካ እንደዚህ ሆኖ ለብቻው እንዲለቀቃችሁ ትለናለች ወደ ቤት መሄድ የለበትም ወደ ሆስፒታል ነው መሄድ ያለበት ማለቷ ማይቀር ነገር ነው አራው በእናት እንዴ ኮን እሱ እንደዚህ ሲታየን ትፈራለች በጣም ዳም ለዛ ነበር እኮ ልብስ ቀይር ያልን ግን ደግሞ የሰው ልብስ መልበስ ካልፈለክ ምንም ማድረግ አይቻልም እሺ ቢያንስ ይታጠፊቱን ይግባን ነው እና ታጠብ እኔ ግን አሁን በጣም እየገረመኝ ያለው ለምንድን ነው በዚህ ልክ አንተ ላይ እንደዚህ ነገሮች እየበዙ ያሉት ለምንድን ነው በዚህ ልክ አንተ ላይ ዛሬ አንድ ነገር ይፈጠራል ነገ አንድ ነገር ይፈጠራል ለምንድን ነው ግን ማለት ሰውስ ለምን እንደዚህ ከፋብን ምንም አይነት መጥፎ ነገር ስታደርግ አይቼ ካላቅ ለሰው ራሴ አላውቅም انا ما بعرف ለሰው ክፉ ነገር አልሰራም ሰው አልናካም ለሰው አልደርስም ለሰው የሰው ፍቅርኛ አልነካውም ለምን እንደዚህ የሆነ እኔ ራሴ አላውቅም እኔ አሁን ታውቃለህ የሆነ ካይምሮ በላይ የሆነ ነው እኔ ደግሞ ማለት ነው በጣም የሚያስገርመኝ እኮ ያንተ እንደዚህ መደረግ ምናምን አይደለም አንተ ሁሉንም ነገር እንደ ኖርማል ነው የምታየው ላመንክበት አላማ ለቆምክበት ነገር ምንም እንዳልተፈጠረ ነው እያደረክ ያለውና እኔ አንደኛ አንተ ካይምሮ በላይ ትሆናለህ በሌላ በኩል ደግሞ ሰዎቹም ካይምሮ በላይ ይሆናሉ ማለት አልገባኝም ታውቃለህ ሰው በዚህ ልክ ለምን እንደሚከፋ ከዛም ደግሞ ያንተን ጥንካሬ ግን አሁን ዞሮ የምር በጣም አሪፍ ሰው ነህ ግን ሰው ደግሞ የሚልክን ነገር ምናምን የሆነ የኔ አማርኛ እየገባክ አይደለም እኮ ከተረዳከኝ ይኸውልህ ትንሽ እረፍት አድርግ ሄለን ትምጣ አብረን ወደ ሆስፒታል እንሄዳለን አሰና ማብዲ ሄለን ሹፍኒ ችግር ማወቁ አይቀርም እኮ ምንም የሚፈጠር የልቅ ስንደብቃት ነው ሞር ሊደብቃት የሚችለው ገባ እኛ ሳንነግራት የሆነ ነገር ብትሰማ ለምን ምክንያት ነው ከዛ ስነግራት ያጋለ እንደዚህ ሊሆን ቻለ ላይክ ቆይ አይደለም እኔ ያልገባኝ ነገር ማለት ነው በምን ምክንያት ነው እንዲሆንከው ማን ነው እንደዚህ የሚያደርግህ ለምን እኔ ላይ አይሆንም ለምን ጁሲ ላይ አይሆንም ለምን ሌላ ሰው ላይ ሲሆን አናይም ቆይ ማን ነው ለአንተ ማታ ነው እንደዚህ ሆነ ምን ሆነ ነው ኤሪክ ምን ሆነ ነው ነጉጭ ተረጋጊ ምን ሆነ ነው ምንድን ነው የሆነው ለምንድን ነው ዝም የምትሉት ሰዎች ናቸው እንደዚህ ያደረጉኝ ነው የሚለው ግን እንዴ ለስንተኛ ጊዜ ነው እንደዚህ እየሆነ ያለው ሰዎች ማለት ማን ናቸው እነዚህ ምንም አልገባኝም ምንድን ነው የሆንከው ማን ናቸው አሁን እኮ እኛ ያልገባን ነገር ማለት ነው ማን እንደዚህ እንደሚያደርገውና በምን ምክንያት እንዲህ እየሆነ እንደሆነ ሊነግረን ፈቃደኛ አይደለም ደግሞ ባለፈውም ዝም ተብሎ አይታለፍ እየተባለ ዝም ተብሎ ታለፈ አይደል አሁን ባለፈው እኮ እነዚህ ነገሮች የሆነ መብት ቢሰጣቸው ኖሮ ዛሬ እንደዚህ አይሆንም ነበር انا ما بعرفهم علاقاتهم ግን السبب ምክንያቱ እሺ ላውራ ምክንያቱ በቃ እኮ ምክንያቱ ይታወቃል ምንድነው ማለት በግልጽ እንትን ላይ ኖር ይችላል እኔ እኮ የማይገባኝ ነገር እኮ ማለት ነው ማለት የሚገመት ነገር ነው ምን ሊሆን እንደሚችል ግን እሺ በቃ ላውራ ሰው ምክንያ ነው አሁን እኔና ሀቢብቲ አረብ ጊዜ ያሳለፈን ነው በቃ የሚከኑ ሰዎች ናቸው አላውቃቸው ሶስት ሰው ነበር መጥቶ ተበደበን ከዛ ሲጀመር ምንድን ነው የሚለው ተመለስ ራቅ ምናምን ማለት ነው አላውቃቸው ከሄለን ታዲያ ድረስ በሌላ ምን ምክንያት ነው መሆን ሰው ለምንድን ነው የማይፈልግ ሆነ አላውቅም ለሰው ጥፋት አልሰራም አልነካም ደግሞ ሀቢብቲ ፍቅር የላትም
እኔ የሰው ፍቅር የነካሁት አይደለም። ለምን እንደዚህ የሆነ በቃ ክናት ነው غيرة هذا اللي صار. 3 هن سجمر 3 شو هذا شو وفوق هيك ضربت 2 منهم يمر رقدوا راحوا يمر بس الكترة تغلب الشجاعة. روطوا ولدتوا روطوا እኔ ግን ምን አይነት ነገር ውስጥ ነው ያለው? ይህ ነገር በማለት መች ነው የሚቆመው? መች ነው ይህ ነገር የሚቆመው? እኔ በእኔ ምክንያት ሰው እንደዚህ ሲሆን ማለት ነው እኔ እንዴት ራሴን እንዴት እንደሚቀፈኝ ማለት ነው በቃ እንዴት እንደሚዘገንነኝ። ይህ ሁሉ ነገር እየሆነ ያለው እኮ በዛም አለ በዚህ በእኔ ምክንያት ነው። እሱ ሲመታም የኔ ስም ተጠርቶ ነው የሚመታው ነው አይደለም? ቀላል ነገር እኮ አይደለም። በቃ አሁን ሰው ቀላል ነገር ነው ምናምን አንቺ ካላደረግሽው ቀላል ነው፣ ቀላል አይደለም። በጣም በቃ ታውቃላችሁ ማለት በጣም ነው በቃ ነገራቶች የሚባሉት በእኔ ምክንያት አንድ የሆነ ሰው ደም አፍንጫው ላይ ልብሱ ላይ ደም አለ በቃ እንደዚህ ሳይ ምናምን እኔ በጣም ማለት እኔ እንጃ የሆነ ራስሽን የሆነ ነገር በቃ እኔ እንጃ በቃ አላውቅም ምን አይነት ስሜት እንደሚሰማኝ ማለት ነው። ራሴን ነው የምጠላው ታውቃለህ፣ ራሴን እጠላዋለሁ። የሆነ ሰው በእኔ ምክንያት እንደዚህ እየሆነ ነው። قلبي لا تحكي هيك عادي، إذا كل هذا الشيء بده يصير معي أنا كرمال حبي لهيلا أنا جاهز عادي. إيه هو نجر كاني أنا معقد من لا فكر كهونا شجر يلو ما في مشكلة لهينا صار عادي. هات دم عادي، ضربوني عادي، المهم عادي የሚባል ነገር የለም። ኖርማል አይደለም፣ ቀላልም አይደለም። እንዴ ሲጀመር ማለት ምን አለስ ምን ስላደረክ ምን አድርጋል ምን አጥፍታል እንደዚህ ሁሌ እየተደበደብክ የምትመጣበት ምክንያት ማለት ምንም እኮ ያደረከው ነገር የለም። ደግሞ ተሰባስበው ብዙ ሆነው 3 ሆነው አንዴ 2 ይሆናሉ፣ አንዴ 3 ይሆናሉ ምናምን ገባ። ይሄ እንዳይጠበቅ ነገር በቃ የሆነ ራስ እንኳን መከላከል እንዳይቻል ብዙ ይሆኑ በቃ እኔ በጣም ነው የሚያስጠላው ይሄ ነገር። የሆነ ሰው ለኔ ብሎ እንደዚህ የሆነ መሆኑ እኔ እንዴት እንደሚከብደኝ ማለት ነው እንዴት እንደሚከብደኝ። አሁንማ በሰላም በተመለሰ እኔ አሁን በጣም እየከበደኝ ነው ወይ በሰላም በቃ اسمعي خلاص لا تزعلي، اللي صار صار طيب أنا ما فكرت سيت እንደዚህ ሁሌ ያጋጠመኝ እንደዚህ ሆነልኝ عادي ما في مشكلة ወይ እነሱ ፍቅር ምን እንደሆነ አያውቁም በቃ አይረዱም። እነሱ የሚመስላችሁ ስለሚካሩ ምክንያ ናቸው። በቃ አሁን ኤሪክ መጥቶ ኤሪክ ይተዋል ሄለን ሲጀመር እኔ ለሄለን እስካሁን ይሄንን ልብስ ቀይር ስማ እስካሁን ማለት ነው ለእሷ የከፈልኩት ዋጋ እስከ እንደዚህ ማለት ነው ምንም አላደረግኩም ለእሷ አስላን። አሁን ይነንቱ ሲጀመር እኔ ለእሷ ብዙ ዋጋ ነው የከፈልኩት ነው የመሰላችሁ? ከዚህ በላይ ገና ለእሷ እንደዚህ ነገር ፍቅር አልቀነሰም። ለእሷ ብዙ ነገር አድርጋለሁ هيك بيروح بس أنا لسه ما سويت شيء እንደዚህ ነው የመሰላችሁ? አይ ግን በቃ ይኸውና ልብስ እኮ ቀይር ስንለው ጊዜ ምናልባት ፍላጎቱ የሰው ልብስ መልበስ እንዲህ ብሎ ነው እኮ ሆስፒታል እንሂድ ስንለው እምቢ እያለ ነው። አሁን እኮ እኛ አንቺ ሳትመጪም ደግሞ ወደ ቤት ከለቀቅ ነው ይደብርሻል። አሁን ማለት ነው የምፈልገው ነገር አንድ ነገር አለ። አሁን ባለፈውም እንደዚህ ተባለ ታለፈ ነገር ዝም ተባለ አይደል? አሁን ግን እንዲታለፍ አልፈልግም።
ይሄ ነገር እንዲያልፍም እንዲታለፍም አልፈልግም። በየጊዜው ዝም ሲባል ነው ነገራቶች በቃ የሆነ ምንም ማድረግ አይችሉም ምናምን አይነት ነገር። ስለዚህ አሁን ክስ መመስረት አለበት፣ መከሰስ አለባቸው። ዝም ተብሎ መታለፍ የለበትም ማለት ገባችሁ? ليش አሁን እንደኛ ለነሱልን ግዴታ ነው መከሰስ ሀቢቤ ሲጀመር እኔ ወድቶም ማትቼዋለሁ። እነሱ የሮጡ ነው የሚሄዱ። ከፈለጉ እነሱ ይክሰሱኝ። ኧረ እባክህ ኖ መከሰስ አለባቸው። ይሄ ፊት ለፊት የመጣ ጠላት ቢሆን ኖሮ በብዙ መንገድ ትጋፈጧለህ። ግን ይሄ ከጀርባ የሚመጣ ሰው ከኋላ እየመጡ እየጠበቁ የተጎዱ እነሱ ነው እኮ። እኔ ምን አፍንጫው ላይ ደም ወጣ፣ ትንሽ ወገቤ ምናምን ነገር ያመመኝ። እነሱስ አላየህም አንተ? እነሱ ኖ ስለመጡብህ ነው እንዴ? አንተ እኮ ምንም ብታረግ አንተ ራስህን ለመከላከል ነው እነሱ የመጣው። አይበገሪ ራስህን ለመከላከል ነው አይደል? እነሱን የመታቸው። እነሱ ግን ተንኮል አስበው መጥተው ነው የመጡ። ስለዚህ እነሱ በፍቅር ብዙ ዋጋ መክፈል እንዳለብኝ እነሱ አያውቁም። ለፍቅር ብዬ ብዙ ነገር እንደሚያጋጥመኝ እነሱ አያውቁም። እሺ አሁን እኔ ለፍቅር እንደዚህ ደም ምናምን አትወልተው አልተውም። ከዚህ በፊት እኔ ተነገርኩት። አሁን በአይዶ አደግመዋለሁ። እኔ ለፍቅር መሞት ካለብኝ እሞታለሁ عادي يا بربح يا بخسر بس هيك أنا دمه أكسجين إسكان وزد درس كهلنكا على الركب كل أجا مرة اشتهيت هالشي አሁን ለእንደዚህ የሚያስብልኝ ሰው እኔ እሱን ልተው። ቆይ ቀይረው ና ቆይ ምን አይነት ጣጣ ነው ግን እሱ? ምን አይነት ፈተና ውስጥ እንዳለው እኔ አላውቅም። እንዴት ነው ግን እስከ መቼ ነው እንደዚህ የሚቀጥለው? ደግሞ የሆነ ነገር የሆነ ሰላም በሆነ ሰዓት እንደዚህ ይሆናል። ሲጀመር እኮ ወይ ሌላ ጋርድ ቀይሮ ማለት ከሱ ከረፍት እስኪመለስ ሌላ ጋርድ አብሮት መሆን ነበር ለብቻ። እኔ ታውቂያለሽ ለእኔ ራሱ አልነገረኝም ነበረ። ሌላ ጋርድ ምናምን ቢያማክረኝ ያኛው እስኪመጣ እንኳን ብቻውን እንዲሆን ነበር። ሌላ ጋርድ በቃ ይኖር ነበር። አንቺ የምታምር ልብስ ነው የገዛሽለት። ተመርጫ ሽኩራን ያው አሁን ግን ሆስፒታል መሄድ የለብንም። ግን ጀርባውን መታየት አለበት የኤክስሬ ምናምን ማፈዳ ደግሞ እኮ በእናትሽ ባለፈ እንደዛ ወድቆ አሁን ደግሞ ድጋሚ መጡት ታውቂያለሽ። ከፈረሱ ወድቄ أنا بخير ما في شيء داعي. እሺ አሁን ምንድነው መብትየው ማለት እንዴት ነው የምንቀጥለው? እንዴት ነው የሚቀጥለው? ነገራቶች እንዴት ነው የሚቀጥለው? በእርግጠኝነት እንደዚህ ስትሆን ታስባለህ አይደለ? እንዴት ነው መቀጠል ያለበት ሁኔታዎች እንዴት ነው መሆን ያለባቸው የሚለውን ነገር ታስባለህ። ምን አሰብክ? እንደዚህ እንዲቀጥል ነው የምትፈልገው? ምንድነው ሀሳብ? ምንድነው ማፊ ሙሽኪላ ማለት ነው ማለት ነው ወይ ነገሮች እስኪስተካከሉ ምናምን ከአካባቢው ምናምን ቢርቅ ብያስብ አቤት ያኔ አልኩ ቅድም ለአንድ ያልኩት አልሰማም ወይስ ልድገም? እንዴ ዝም አትበሉ። የሆነ ነገር ላ አሁን እሱ ላይ ሊሆን ይችላል ወይም ደግሞ ለፍቅር ሊሆን ይችላል። ሀሳቤ አልቀየርም። ማባቀየር ነው ራይ ኦክሲጂን እስከ ያለኝ ድረስ ከሄለን ጋር ወርኩ። ታዲያ ትሞት ምን ትሆን ካለብኝ ማለት አዲ ማለት ነው ማለት ነው። ሲጀመር እኮ ይኸውልህ እኔ አንድ ነገር ልንገርህ። አንድ ሰው ራሱን መውደድ ለራሱ ማሰብ ሲችል ነው ለሰው እንኳን ማሰብ የሚችለው። እኔ ራስህን እየጠላ የሆነ እኔን እየወደድክ ምናምን ይሄ ትክክል አይደለም። አሁን የሆነ ነገሮች እስኪረጋጉ ትንሽ ጊዜ ቆየት ብለህ ብትመጣ ከዚህ አካባቢ በትርቅ እኔ ግን ወደ ቱርክ ራሱ ቢመለስ ባይነኝ ለትንሽ ቀን የምርት ለትንሽ ቀን እዛ ሄደህ
ከእናት ጋር ቆይተህ ማዘርንም አይተህ ነገሮችን ማስተካከል አንተም ተረጋግተህ ብትመጣ አሁን መፍትሄው ይሄ ነው። ኖ እኔ እኮ እንደ ሀሳብ ነው እንጂ ግዴታ መሆን አለበት እያልኩ አይደለም። ግን እንደ ሀሳብ እንደ ጓደኛ አንተ እንደሚወድ ለአንተ እንደሚያስብ ሰው ወደ ቱርክ ብትሄድ ነገሮች እስኪስተካከሉ እዛው እናንተ ፍቅር የተረዳችሁ አይደለም ማለት እየተረዳችሁ ከመሞት በፊት እንደገና ማራክ አለበት አስረዳለሁ። እንደገና ቱርክ ሂድ ትለኛለህ። እሺ እንዴት ላስረዳችሁ? ግን ምን አይነት ታምረኛ አይደለም ኖ አሁን ጋርድ ሌላ ጋርድ ይኑርሽ ስትባልም አይ እኔ ከጋርድ ጋር እንጂ ከጋርድ ውጭ መሄድ አልችልም ትላለህ። እሺ ጋርድ ተመለስም ስትባል ደግሞ ግን እኔ ያናድደኝ እኮ ታዲያ አንተ አሁን እየሞት ሰው እነዚህ ምክንያ ነው። እኔ ሰው ሳልነካ ለምንድን ነው ሰው የሚነካኝ እኮ? እሱን እኮ መጠየቅ የምትችለው እነሱን እኮ ነው። አንቺ ለሰው መጥፎ ነገር ስትሰሪ ይመልሳል እሱ። ግን እኔ ለምን እንደዚህ ነገር ያደረኩት አይደለም እንደዚህ ነው የማያገኘው። እሺ እነዛን ሰዎች አግኝተን ይሄንን ጥያቄ ትጠይቃቸዋለህ። ንገረን ማን እንደሆነ አገናኘን እናውራ ወይ እንክሰሳቸው ትጠይቃቸዋለህ። ለምንድን ነው እኔ እናንተ ላይ ምንም አላደረኩም ብለህ እኛን አይደለም መጠየቅ የምትችለው እነሱ ነው። አሁን ማፍንቲኒ እንት ህንን ይልንበሩ የተጎዱ ይነሱ ነው እኔ አይደለም እኮ አንተ ራስህን ለመከላከል ነው አይደል የመታቸው ነው አይደለም? መልስልኝ። አንተ ነህ ሄደህ የመታቸው? አንተ ነህ የመታቸው ሄደህ? መጀመሪያ አንተ ራስህን ለመከላከል ነው የሞከርከው። ስለዚህ ማን ነው ጥፋተኛ ከሁለታችሁ? አሁን አንዳንዴ በጣም ያሳዝነኛል፣ አንጀቴን ይበላዋል። ግን አንዳንዴ ደግሞ የሆነ ደስተኛ መሆንበት ስሜት ይሰማኛል። ማለት በዚህ ልክ አፍቅሮ ላፈቀረው ነገር ዋጋ የሚከፍል ሰው አይደለም። እኔ እኮ ምን አረገ ማለት እኔ አሁን ልረዳው ያልቻልኩት ነገር ምናምን ምን አረገ እሱ ምን አጠፋ ምን አደረገ? ሰው አልነካ ምን አይል። ከተገናኘ የሚገናኘው ከኛ ጋር ነው፣ ካልተገናኘ ደግሞ እቤት ነው የሚሆነው፣ ራሱ ጋር ነው የሚሆነው። በቃ ምንም እኮ ሰው ጋር የሚያነካካው ነገር የሚያደርሰው ነገር እሱ ምንም የደረሰበት ሰው የለም። ማንም ጋር አልደረሰም ሄዶ ገባ። ምንም የወሰደባቸው ነገር የለም፣ ምንም ያደረጋቸው ነገር የለም። እኔ እኮ ይሄ ነው አሁን ግራ እንዲገባኝ ደግሞ የሚያደርገው ይሄ ነው። ቢያንስ የሆነ ነገር ከሆነ ሰው ጋር ተነካክቶ ቢሆን እንኳን በቃ የሆነ ነገር እንትን እላለሁ። አንድ እኮ ፈተና የሚበዛበት እውነተኛ ፍቅር ነው። እውነተኛ አፍቃሪ ስለሆንክ ነው እንደዚህ እየተፈተንክ ያለው። አንድ ነገር ሊስተካከልልህ መስመር ሊይዝልህ ሲል ሌላ ትልቅ መስመር የሆነ ረጅም ርቀት የሚያስኬድክ ነገር ይመጣል። انت اللي بتفهم علي. للحب في تضحيات كتير. لفكر زك معك ችግር አይደለም مو مشكلة. للحب بتضحي كتير تخسر كتير بيصير معك مشاكل كتير بس لا تستسلم. ግን ደግሞ ኤሪክ እሷ ያለችህ ነገር የሚያሳምን ነገር ነው። የሞተ ተጎዳ ነው። አንተ ካለፍክ አለፍክ ነው። ስለዚህ ራስህን መጠበቅ ሰው የነካው አይደለም። ለምንድን ነው ሞቱ እኮ እሷ እኮ አሁን ሰው ነካክ እኮ ወይ ደግሞ ሰውን ንካ እያለችህ አይደለም። ግን ራስህን ጠንቃቃ መሆን ጠንቃቃ ታውቃለህ? በአማርኛ ጠንቃቃ ማለት ራሱን የሚጠብቅ ሰው ምናምን ራሱን የሚከላከል ከጎን የሚያይ ምናምን ምን ይፈጠራል የሚል ሰው። ስለ አሁን አንተ አንድ ነገር ብትሆን እኛ አንተን የለመድን ሰዎች ነው። እዚች ጋር ብዙ የሚጎዳ ሰው ይኖራል። ተረዳኸኝ? እኔ ደግሞ የሸወደኝ ምንድን ነው እኔ አላውቅም በጀርባ እንደሚመታ። እኔማ እኮ ከሰው ጋር ችግር ካለብህ በፊትህ መጥተህ አናግረህ ምናምን እዛ ነዋ። እነሱ በጀርባ እኔ አላውቅም። ግን አሁን ይሄ ለእኔ ትምህርት ነው። በቃ ሰው ማመን የለብኝም ማለት ነው በጅራሽ። ለማንኛውም አሁን ግን አሁን አትከራከረኝ። ሆስፒታል ሄዳ ቼክአፕ መደረግ አለብን። ምን እንደሚሆን ምናምን አይታወቅም። ሆስፒታል ገባኝ። ምንም ባትሆንም ቼክአፕ ተደረገና አይጎዳህም። ጀርባን ሁለተኛ ጊዜ ነው የተመታው። አዎ አይተነስ ምንም ክርክር ምናምን አያስፈልግም። ተነስና ቼክ ይደረግና ደህናም ከሆነ ደህና ነው ሰየው። ጫማ